አንዳንዴ በህይወታችሁ ብዙ ለፍታችሁ ደክማችሁ ውጤት እናመጣለን ስትሉ ትልቁ ውጤታችሁ በህይወት ተርፎ መገኘት ይሆናልና ተመስገን ማለት ጥሩ ነው። እንግዲህ ይህን ፕሮጀክቴን ታስታውሱ ይሆናል ከሁለት ዓመት በፊት አጋርቻችኋለሁ። ይህንን አካባቢ ቤት ይህንን ትልቅ ህንፃ የዘር ባንክ ማቆያ እንዲሁም ደግሞ ያው ማቴሪያሎችን አሳያችኋለሁ እና እንዳልሆነ ሆነው ቀርተዋል። እውነት ለመናገር የአቅምም የጉልበትም የሁሉም ነገር ችግር ኑሮብኝ ሳይሆን ሰዎች በሚሰጧችሁ ችግር ሰዎች አሁን ይሄ በየቦታው ዘሮችን አቆይባቸዋለሁ ያልኳቸው ቆሻሻ መጣያ ሆኗል እና ሳየው ቢያንስ መንገድ ላይ ሳልፍ ከማገኛቸው ውስጥ ብታዩት በጣም ቆሻሻ መጣያ ሆኗል እና ከማገኛቸው 10 ሰዎች 5ቱ ዮሐንስ በህይወት ብዙ ውለታ ውለህልናል ብለው የሚያመሰግኑኝ ናቸው። ግን ብዙ ወዳጅ ቢኖራችሁ ውስን የማይፈልጓችሁ ጠላቶች ድካማችሁን ከንቱ ያደርጉታልና ይሄንን የመሬት ስራ እየሰራን መሰረት ልናቆም ስንል ነበር ያ ችግር እኔ ላይ ደርሶ የነበረና እዚህ +2 ከላይ ቴራስ ያለው ጅም ባንክ እንዲሁም ደግሞ የአካባቢዬን ሰው በነጻ አክምበታለሁ። ያለኝን እውቀት መሬት ላይ አውርጄ ውጤት አመጣበታለሁ ብዬ ነው ነበርና ይሄ ስቶን ማሽነሪው እዛ በየቦታው የምታዩት በቆሎ ተዘርቶበት እንዲሰምጦ እንግዲህ የዛሬ 2 ዓመት አስቤው የነበረው የደሸት ፕሮጀክት ነበርና እውነት ለመናገር ልቤ ውስጥ አንድም ቀን ክፋት የለም ሰውን አጥንቼ ለመጉዳት ለመበደልና የሀገር በቀል እውቀቶች ክህሎቶች ጎልብቱ ምናምን ስል ካለኝ ፍላጎትና ተነሳሽነት የመነጨ ነው። ሰው አይዞ ይላችኋል፣ በርታ ይሏችኋል። ማሰሩ አሁን ላለፉት 8 ወራት ብዙ ሰዎች እየፈለጋችሁኝ የምታጡኝ የማሳልፋቸው አስቸጋሪ ጊዜ ለምን እንደሆነ አላውቅም። ለምንድን ነው ግን እየጣረና እየሞከረ ያለን ሰው አይዞ ከማለት ይልቅ ወደ ታች ለመቅበር የሚሰራው? እኛ ህዝብ ለምደናል መሰለኝ። አሁን የወደቀን በጣም ወድቆ ከበታች ያየነውን ሰው መሰለኝ ለመደገፍ ልባችን የሚነሳሳና የሚሞክርን ሰው የሚጥርን ሰው ማገዝ ባይቻል እንኳን እንቅፋት አለመሆን። እኔ ለከተማዬ ምልክቷ አይደለም ለባህር ዳር ለከተማዬ ብሎም ለሀገሬ ምልክቷ መሆን የምፈልግ የተጣለውን የሀገር በቀል እውቀትና ክህሎት ሰው አንስቶት ውጤት እንዲያመጣበት በጣም ፍላጎቴ ነው ነበርና ቦታውን ራሱ ከ2 ዓመት በኋላ ነበረው ፊኒሺንግ መስሪያ እንጨት እዛ ስቶር ውስጥ ሙሉ ሲሚንቶ ተራግፏል ነበር። ዝናብ መጥቶት ለሰው ነው የሰጠሁት ሊበላሽ ሁሉ አሁንና አሁን ያ በእኔ ላይ የተፈጠረ ችግር ባይፈጠር ኑሮ ይሄ ህንፃ አልቆ ብዙ አገልግሎት እየተሰጠበት ነበር። ይሄን ሁሉ ያረኩት በራሴ እውቀት፣ በራሴ ጉልበት፣ በራሴ ገንዘብ። ሌሎችም እነግራችኋለሁ። አሁን ሌሎች አሁን ራሱ እያስቸገሩኝ ያሉ በቅርቡ አዲስ አበባ ሀያት አካባቢ ለስራ የሚሆን ያዘጋጀሁት ቤት ነበርና ቤቱ ላይ ሁኜ ቪዲዮ ሰራላችኋለሁ ምን እንዳረገ ለቁጥር የሚያስቸግር። በዚህ 2 ዓመት ውስጥ ብዙ ፍራንኮችን ነው በዚህ ሀሳብና እውቀቴ ላይ ያጣሁት። ቢሆንም ግን ትልቁ ትርፍ በህይወት መትረፉ ነው። ዋጋው በህይወት መቆየቱ ነውና የወደቃችሁ የሚመስላችሁ ሰዎች፣ ችግር ያጋጠማችሁ የሚመስላችሁ ሰዎች በህይወት ካላችሁ መሞከራችሁን ወደ ኋላ እንዳትቆሙ። የተሳካልኝ የሳኩ ምናምን ነው የሚመስላችሁ። ሀሳቦቼን ሁሉ ነግራችኋለሁ። ሀሳብ መንገሩ በራሱ እውነት ለመናገር ችግር ይዞ ይመጣል። በርካታ ሰዎችን አውቄያለሁ በዚህ ፕላትፎርም። እውነት ሰይጣን በክፋታቸው የሚቀናባቸው ሰዎች ሁሉ ወደ እኔ ህይወት መጥተዋል። ቤቴ ድረስ ያቀረብኳቸው የመጉዳት ነገር ቢኖር ታዩታላችሁ ማህበራዊ ሚዲያው ላይ። እኔ የመጉዳት ሀሳብ ቢኖረኝ በቃ ብዙ ነገር ነበር እነሱ ህይወት ላይ የሚሆነው። ግን የሚበቀል አምላክ አለ አይደል? ለልቦናቸው ምክር እንዲሆን ፊት ለፊታቸው ስለሚያሳያቸው ትተውታላችሁና ብዙ ነገር አለ ሆዴ ውስጥ። እናንተ ፈገግ ብዬ ፈልጋችሁ ስታጡኝ
ማጣታችሁ ብቻ የበደልኳችሁን ይመስል ኧረ ብዙ ማለት እኔ ራሱ የሚሰማኝ ስሜት ፈልጎኝ ባጣይ ሰው ምን አይነት ስሜት እንደሚሰማኝ ብታዩ። ትልቁ ውድቀት ማርያምን መስጠት እየቻላችሁ አለመስጠት፣ እየፈለጋችሁ እጃችሁ ሲታሰር በውስን ክፉ ሰዎች ምክንያት ማለት ነውና ይሄው ደሸት እንደዚህ ሆኖ ቆሟል። ገዝቼው ነው እኔ ከተማ አገልግሎት ሰጥቶኝ አይደለም። እውነት ለመናገር ቦታውን ከደረሳቸው ከማህበራት ነው የገዛሁትና ግን እንዲሁ ነው እየኖር